Amin. Leş. Sedaroni bulan tabenya. Yang bulan nanti. Yang bulan hargacu. Yang bulan. Amin. 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 አቤት ጋሽ ፈልገኝ ነበር። ዛሬም ባዶ እጅ መጣ? አዎ ምን ላድርግ፣ አለበት የተባለበት ቦታ ሁሉ ፈለግኩት፣ ግን ላገኘው አልቻልኩም። የትም ሊጠፋ አይችልም። ትሰማኛለህ? እስከ ነገ ማታ ድረስ ካለበት ቦታ ፈልገህ አንቀህ ካላመጣኸው እንዴት ነሽ? ሰላም እንዴት ነሽ? ሰላም ምን ነው የሚጮህ? የሥራ ጉዳይ መሰለኝ። ሲልባና ሲልቤ እየሰማኝ ነው? ወይ እየሰማሁ ነው ጌታዬ። ለሱ ያሰብኩትን ቅጣት አንተ ነው ፈጽመው አንተ ላይ እስከ ነገ ማታ። ሰማኝ? አዎ ሰምቻለሁ። ውጣ ውጣ። ተው ግን መስፍኔ ተው። ምኑን ልተው? እንደዚህ የተጫወቱብኝ ነው ተው የምትይኝ? እሺ በቃ አትናደድ። መች ተናደድኩ? አሁን ተናድጃለሁ ወይ? አልተናደድክም? እሺ አልተናደድኩም። እኔ ተናድጄም አላውቅም። አልተናደድኩም። እሺ በቃ አልተናደድክም። ተረጋጋ። የኔ ፍቅር አንቺ ባትኖርልኝ ኖሮ ምን ይውጠኝ ነበር? አንተ ብቻ እሺ በለኝ እንጂ የተረጋጋውን መስፍኔ እንዴት ማምጣት እንደሚቻል አሳያለሁ። የኔ ሳይካትሪስት ኮንፊደንስሽ እንዴት ደስ እንደሚል። ሳይካትሪስት ታዲያ ኮንፊደንስ ከሌለው ምን ሳይካትሪስት ሆነ? እኔ አሁን ቆንጆ ምሳ ጋብዝሻለሁ። አንቺ ደግሞ ከዚህ አካባቢ ይዘሽ ትጠፊያለሽ። በደስታ ነው። ማማይ ሲለስ የለም እንዴ እዚህ ቤት አለሁ። ልጅ የመጣ አዎ መጥቻለሁ። እንዴት ዋልሽ? አታርጋስ
እሺ አሃ ምን ነው ቤቱ ከብት የዋለበት በረት መስዋል አንቺው እንግዳ መጥቶብሽ ነበር እንዴ? አዎ እንግዳ ቢሉ እንግዳ ነው እንዲያውም ጥቁር እንግዳ ነው ወዳጅ አስገብቼ ወዳጃ አሃ ለካስ አመቷ ዱዓሽ ደርሶ ነበር። ኧረ እሱስ ገና ነው ልጅ ሲያምን የሚው ዱዓ ነው ያንተን አይነ ጥላ ከላይ ላይ ብር የሚያረግ መልከ መልካማን አመለሸጋን ቤት ሙሉ ምትወልደውን እያሯሯጠ የሚያመጣ አጠፋው እንዴ ልጅ መገርመኝ ድካሚ ብሎሽ እኮ ነው ልድከም ልጅ አንተ አንድ ቁም ነገር ላይ እስከምታርፍልኝ ድረስ ጉጉቴን ሳላይሞት እንዳይቀድመኝ እንጂ እማመይ ደሞ የምን ሞት አመጣሽ? እኔማ ብናገርስ መቼ ሰሚ ያገኘው እንደው ባዛኝቱ በወላይቱ ግደለሽም ታይ ታታይ አስማረ አታል እንዴ ቶኔ ይቱላል አረቢ አትራው በላሁኝ ተታይ ሆነዋል ታታይ ቃል ሰተላብኝ ነው በቃ ጎሽ ልጅ አንቺ ባኖሪ ምን ሆነው ነበር ወንዶች እንደሆኑ ሴት እናመጣም ብለዋል ኢሬክ ልክ ብለሻል እኮ ታታይ ባገሩ ታንድ ሴቶች መች ታዩዋልና አንቺም ትሆኒ አላስ ልትል ዋሽው እንዴ ያራምኑ ጦሽ እኮ አይዋላ ታዲያ እንዴ ተባበሩ እኮ በሉ ቃውል ሳትረላት ቃውል ሳትረው እናንተው ይሄ ተንብራላ ሳታታይ ወዲያ እና እንደዚህ ሆነልሻለሁ ሄሎ እስካሁን አላገኘሁም ሰዓትህ እየቆጠረ ነው ቲክታክ 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 ጨርሻለሁ እሺ ታው መስፍኔ ግን ታው ስንት ነገር አውርተን እንደገና ወደ ኋላ ምን አርግ ነው የምትይ የኔ ፍቅር በዚሁ የምትቀጥል ከሆነ ግን ንዴት እንደሚገላ አትጠራጠር የግስላውን ታሪክ ታውቀዋለህ የምን ግስላ አዳኞች ግስላ ለማደን ወደ ጫካ ይወርዳሉ ግስላው እሱን ገለው ቆዳውን ገፈው ሊወስዱ እንደሆነ ስለሚረዳ ረጅም ዛፍ ላይ ወጥቶ ይደበቃል አዳኞቹ ግን ተደብቋል ብለው ከመሄድ ይልቅ ከዛፉ ስር እሳት አንድደው ያለማቋረጥ እየጮሁ ይዘፍናሉ ግስላውም ጩኸታቸው በጣም ይረብሸዋል ወርዶ እንዳያባርራቸው አዳኞች ናቸው እዛው ተረጋግቶ ደግሞ እንዳይቀመጥ ጩኸታቸው እጅግ በጣም ይረብሸዋል ስለዚህ በገዛጁ የራሱን አንገት አንቆ ይገላል አዳኞቹም በቀላሉ ቆዳውን ገፎ ይዘው ይሄዳሉ ማሚ ነች መስፍኔ አንዴ ላንሳ ስልክ አዎ አንቺ አሎ ሄሎ ማሚ ልጄ እንደምን ነሽ ደህና ነኝ እግዚአብሔር ይመስገን ደህና ነን አባዬ ደህና ነው ናፈቅሽን እኮ አትመጭም አትጠይቂንም መቼም ከኛ ትሻለሽ አባትሽም እኮ እጮኛሽ እንዲተዋወቁ ጓግተዋል እነግረውና እንመጣለን እንደምንም ብለሽ እንዴ አይደል እንዴ ልጅ ወጉ እሺ እነግረውና እንመጣለን እሺ እናቴ ያሳውቅሻለሁ ሰላም በይልኝ እሺ ደህና ዋይልኝ እናቴ መስፍኔንም ይዘሽው ነይና አስተዋውቂኝ ነው የምትለው በጣም ደስ ይለኛል እሺ የምር ነው እውነት በደስታ በጣም አመሰግናለሁ
በል እንጂ ልጄ የጓደኛዬ የመር ሚስት በሰላም ተገላገለ። ማማዬ መቼም ዛሬ ሂጅ አልጠየኩም እንዳትይኝ። ዛሬ እኮ ሰለስቷ ነው። አሬ ቤቱም ስራ አለቀቀኝም። አንተ እየጓስ ነገ ብቅ ብዬ እንኳን ማርያም ማረችሽ ብዬ እመጣለሁኝ። ወንድ ወለደኝ ሴት? ኧረ እሱስ ወንድ ነው የወለደው። እሰይ እሰይ እሰይ። እስቲ የእሱ እናትማ ምንኛ ታድላለ። ያያት ሆና ተከብራ ቤተ ክርስቲያኗን እየሳመች ትኖራለች። አብሽሪ ማማዬ፣ አንቺማ አንድ ቀን ያትሆኛለሽ። እስከ መቼ ልጄ እስከ መቼ? እስከምትመጣ ነዋ። ምን ነው እስከ ዛሬም ታገሰሽ አልነበረም እንዴ? እሷ አትመጣም። እስከ ዛሬ ድረስ ቤተሰቦቿን አስታውሳ ያልመጣኝ ዛሬ አንተ ፍቅር ተት ብሏል። ልትመጣ ነው አንኮላ። የዛሬውስ ጫን ያለ ነው። እሺ ማማዬ፣ አንቺ ያልሽውን አደረኩ እንበል። እሷ ቃሏን ጠብቃ ብትመጣ የማን ያለህ ይባላል? እንደው አገሩስ ሰው ያደርገኛል? ውርደቱንስ እችለዋለሁ? ደሞም ነጋድራስም እኮ በቃ የእሳቸውን ስም አትጥራብኝ። እሳቸው አይደሉ እንደ ልጄ ከማንም ወጠጤ ጋር ታየች ብለው አሽቀንጥረው ልጃቸውን ወንድሟ ጋር የላኳት? እሷት እኮን እዛ ምን እንደምትሰራ በምን ታውቃለህ? እስቲ ከፊትሽ ዘወር ልበልሽ ማማዬ፣ ግደለሽ። ያው እንደነገርኩህ ነው እንግዲህ መርዬ፣ እንዲያው ምከርልኝ። ይሄና እንኳን ላይ የሆነ ልጅ እንዲያው ተንቋሎ ሲቀር አይገድህም። ጓደኝነት ለመቼ ነው በል ማማዬ። እውነት ብለዋል። እንደው የተቻለኝን እያረኩ ነው። ምን እሱ እንዲያው ልቡን እንደ በቆሎ ዘር ሰቅላው ሄዳ በጀሚልም አይመስለኝ። እስትትመጣ ድረስ እጠብቃለሁ እታገሳለሁ እኮ ነው የሚለው። ደግሞ በዛ ላይ ሙሐባውም ስላለ በጀሚልም አይመስለኝ። እዲያ የሙሐባው ነገር ባልከፋ እሷ እስከምትመጣ ልጅ ቆሞ ይቀራል እንዴ? የማይመስል ነገር ለሚስት አትንገራሉ። ይልቁንስ አንተ ተጓደኛም በላይ ወንድም ነህ። ምከረውና ያግባና ይውለድ። እንደው ማማዬ ይህን ያህል ማዘኑም ተገቢ አይደል። እኔ የተሻለኝን ሁሉ አደርጋለሁ። እንዲያው ቁጭ ብለን እናወጋበታለን። እርሱ አይዘኑ። እሺ ምከረው፣ ምከረው። ሰላም ሁኑልኝ። ምከረው። እሺ ማማዬ። እንዴና ቦዳዩ ይመሬ መጣ እንዴ? አንገት አይ አልመጣሁም። ልመጣ ነው ብዬ ልነግርህ እኮ ነው። እንደው አንተ ደግሞ እንደው ወሬ ሁሉ ግራ ነው ሰበል። ይሄን ስራ ተያይዘዋል። ምን ላድርግ ይመሬ? ያው ተው ስራ ይሻልሃል፣ የጎረቤት ወጡ ሽታው ይገላሃል ሲባል አልሰማህም እንዴ አንተው? ልክ ብለሃል። አስብዬ ሲሰራ ሻሽ የጠበጠመ ይመስላል ደፍተራ አይደል የሚባለው እንዴ? ለአንተ ይኸው ነው። ኋላስ ይልቅ እሱን ተውና እመጫቲቱ እንዴት ናት አቦ? ደህና ነች። ሰላም አድራለች? አልሐምዱሊላህ። ማማዬ መጥተው ሲያጫውቱኝ ቆይተው ነው የሄዱት። ይሁን ደግ አድርጋለች። ይመሬ ምን ነው የሆንከው ነገር አለ እንዴ አንተው? ፊትህን እኮ እንደው እኮ እሱ አስመሰልከው አንተው። እኔማ ደግ ነኝ። እንደው ማማዬ መታ ስታጫውተኝ ተጽ ሲለኝ ንግግራቸው አንጎዴን በጠበጠኝ። አይ እሷ ደግሞ እንደው አንተው እንደው ምን ይሁን ብላ ነው አንተው? እንደው አንድ ነገር ሳትደብቅ ንገረኝ። አንተ ቆይ ከሴት የተሻለች ሴት አተህ ነው እሳቸው እንዲሁ ቀን ሙሉ የሚያነቡት? ምን አለ ወልዶ አት ቢያረገኝ እያሉ አንጀታቸው እየተላጎሰ ሲያለቅሱ አንጀት የተላጎሰን የራሱ እንዲሁ ሰው አተህ ነው አንተ። ይመሬ እንዲሁ አንተም ወዳጄ አንተ ምስጢርን እያወቅህ እንዲህ ትለኛለህ? ይኸውልህ ወዳጄ በደምብ አሳምሬ አውቀዋለሁ። እስቲ እንዲሁ ቆይ እሷ ላይ የተለየ ነገር ታለ እስቲ ንገረኝ፣ እኔንም አሳምነኝ። ይኸውልህ እቺ ሴትዮ አንድ ነገር ብትሆን እምቧ ጥሎ አይጥልህም፣ ቁልቁል ነው የምትደፋት። ይሄን ዋቃት ብቻ። ይኸውልህ ይመሬ እማማይ የሰየችውን እኔም ደግሞ
አጥብቄ ያሻሁትን ነገር አምሳልዬ ስትመጣ በሙሀባ እንኖራለን። አብሽር ለራስ አብሽር፣ ታገኛታለህ ዋጋህን። ይመሬ አይወርብህ፣ ዝንተ ዓለምን አይወርብህ እንጂ እክሱን የሻምሳል አንቺን ብቻ በልቤ ይዤ ብቻዬን ቀር ይመሬ እንኳን ቃላችንን እያወቀ ሚስጥራችንን እያወቀ ለነገሩ የኔና አንቺ ፍቅር ምን ሚስጥር ነው? አገር ምድሩ ነው የሚያውቀው። ምን ነው ተከፍተሻል አምሳሌ? መቼም አንደኛ ስላልወጣሽ ነው ወርቀሽም አይደለም። ታይ ምን ነው የሚያስከፋው አለኝ። እንደውም ደስ ልሽ ነው እንጂ የሚገባው። ስላለፍኩ ነው የከፋኝ። አሃ አንደኛ ስለወጣሽ ነው የተከፋሽው? አይደለም አባቴ አዲስ አበባ ወንድሜ ጋር ነው የሚስተማረው ብሎ ይገኛል። ምን እኮ ተይው፣ ተኛ ዘንዳ መስተማሪያ ጠፍቶ ነው አዲስ አበባ የሚልኩሽ? መስተማሪያውማ አለ፣ ስለኛ የሚወራው ሰምቶ ነው። እኔ ደግሞ ታንተ መራቁን አልከጀልኩትም፣ ናፍቆቱንም አልችል። እኔ ተይው ታንተ ጋር ተጋብተን መኖር ነው የምሻው። አምሳሌ እኔም እኮ መስተማሪሽን ሳልደግፍም ቀርቼም አይደለም፣ ግን ካንቺ መለየቱን ምንም አልከጅለውም። ባይሆን ተነጋራ ዘንዳ ሽማግሌ ላኪ ይሆናል። እርፍ ወረሱ በጅማይ ጠባይን እያወቀው ምን ይሻላል? ካልሆነ እንግዲህ ወይ ትምህርቱን ዝለይና ስትመለሽ ነጋራስ ባይፈቅዱም እንደሚሆን እናደርጋለን። አንተ ሌላ አታገባ፣ ትምህርትን ትዘልቅ ትቆየኛለህ? አሃ እኮ እኔ ታንቺ ውጪ ሌላ አላገባ። ምን ነው አፈሩን በበላሁት አለኝ። እኔ ቃል እገባልሻለሁ፣ ተይው እስከምትመጪ እጠብቅሻለሁ። ተይው ቁጭ ብዬ እጠብቅሻለሁ አለኝ። እኔም ሌላ አላገባ። ይመሬ እንኳን ይሄን እያወቀ ራስ ወዳድ አይደል? አምሳል ሆነ ለማመ እንኳን ማላስብ ራስ ወዳድ ሆንኩኝ። ምን አለ ቶሎ መተሽልኝ ይሄና ተከራብ እንቋጭው። አንቺን መጠበቄ ቃላችንን ማክበሬ ትክክል መሆኑን ምን ነው ብር ብለሽ መጣሽልኝ በነገርሽልኝ አምሳል። በነገራችን ላይ ወንድ ረስቸው ምን ማሚ ደውላ ነበር። ምን አለች? ምንም ያው ናፍቀሽናል ነይና እንይሽ ነው የሚሉት። በዛ ላይ ደግሞ ስለ ሰርጉ ማውራት ፈልገዋል መሰለኝ። እንደገና መስፍሪንም ይዘሽ ነይና አስተዋቂን እያሉ። ይሄ አባባ ስራ ነው። ምርመራውን ይቻለው አዘጋጁ። የሰርጉን ወጪ እኔ እችላለሁ፣ አታስቡ። እንዴ ወንዴ አንተ ለራስህ ስንት ወጪ አለብህ? በዛ ላይ አባዬ ለራሱ እሺ አይልም። እንደገና ደግሞ እኔም ለራሴ አላንስ። ይህ የታላቅ ወንድምነት ግዴታዬ ነው። ልብሴን ቀይሬ ልምጣ። አንተ እንደስ ካለ እሺ።
ጠልይልኝ ልጄ፣ እንደው ጠልይልኝ ከኔ እንደው ያንቺ እህቱ ጸሎት ቢደርስልኝ። ለምኑ ታተይ? ደሞስ ለማን ነው የምጠልይ? ለሁ ግራ ለገባው ልጄ ነው። ያችን አባርሰኛ ከልቡን ቅል አድርጋ ብታሳየኝ አዛኝቱ ማርያም። አይ ታተይ፣ በጦለት ቢሆንማ ሁሉስ ቁሞ ይቀር ነበር። ሙሃባው ጠርንፎ ይዞት ነው እንጂ። የሙሃባውን ነገር ተይው። በየሀሬ በሽታ ነው። ጠበል ሞከርኩ፣ በንስሐ አባት ያስመከርኩ፣ ወዳጅ አስገባሁኝ። ይልቁንስ ሌላ ማላክ አለሽ ሹክ በይ። እኔው አዎ እታተይ በአንቱ ስለማይጨክን አመመኝ ብሎ አስፈራሩት። እኛንም አመች ሰማናል። አሞኛል ብዬ ደህና አደራችሁ? እንዴት አደርሽ? ደህና። ታውቃቱ ምን ነው ብቻሽ? ወደ ወንዝ የማነሽ ልጅ? ያያ ተሾመ ከእኛ ከላይ ምን ወለ መጥቶ ቀስ ነው ሳሚ ልጅ እንዴት አይነት ልጅ አርሷል። እንደው ስምሽ ማን ነው ልጅ? ትርንጎ እውነትም ትርንጎ፣ ስምሽም ትርንጎ፣ መልክሽም ትርንጎ። በይ ሂጂ ውረጂና በጧት ፀሐይ ሳይሆንብሽ ቶሎ ተበለሽ። እሺ ትሁኔ። አቤት ታተይ። ያልሽኝን ዘዴ ተጠቅሜ ይችን የጥጥ ፍልቃቄ መሰለኝ ለልጄ ባልድረው ምን አለኝ ትያለሽ? እኔ አልታይ፣ እኔ ለሷ አንሼ ነው እንዴ? ምን አልሽ ልጄ? ወዲህ ነው ታተይ፣ እንሂድ። እሺ ለጥቂ ብሌ ወይ እንኳን ደስ ያለን። እንኳን አብሮ ደስ አለን። ምን ተገኘ? ያሰብነው ነገር በአግባቡ ተፈጽሞ። ዋው በጣም ደስ ይላል። ውስጥ እንግዳ እየጠበቀ ነው። ማን ነው? ገባና ያው የኔ ውድ ብዙ ጠበቅሽኝ እንዴ? ብዙ አልቆየውም። ማረ ምንድን ነው እንደዚህ ጥርስ በጥርስ ይሆንከው? እንዴ በጉጉት ስጠብቀው የነበረው የቢዝነስ ኮንፈረንስ እኮ ነው። ግን ከክፍለ ሀገሩ ጉዟችን ጋር ይጋጫል። ዋው እሱን በፍጹም አላሰብኩትም። በቃ ችግር የለውም፣ ኮንፈረንሱ ይሰረዛል። ኖ በጭራሽ እንደሱ እንድታደርግማ አልፈቅድልህም። ይህ እኮ ረጅም ዓመት የለፋበት ቢዝነስ እኮ ነው። ቢሆንም ግን ከአንቺ ይበልጥብኝ ስራ የለም። ኖ በጭራሽ አሁን በእርግጥ አባባ ትንሽ ወግ አጥባቂ ቢሆንም ግን እኔ እንደሚሆን አደርገዋለሁ። እሚዬ በጣም አመሰግናለሁ፣ ግን ብቻሽን እንድትሄጂ አልፈልግም። እኔም እያሰብኩኝ ነበር። ከሰብለ ጋር አብረን እንሄዳለን። እንደውም ባለፈው ከከተማ መውጣት አምሮኛል እና ስትል ነበር። ከእሷ ጋር ሄዳለሁ። በጣም አመሰግናለሁ የኔ ፍቅር። ይኸውልሽ ለእናትሽና ለአባትሽ ካሳ ይሆን ዘንድ በአገራችሁ ባህል በጣም የተከበረውና ውድ የሆነውን ስጦታ በእኔ ስም ታቀርቢልኛለሽ። ታዛዥ ነኝ። የተከበሩ ቼክ ፈርምልሽ። ልላክሽ ነይ እስኪ። ይኸውልሽ እሺና መምህሬንና ሼህ አህመድን ብዙ እያሟት እየጠራቻችሁ ነው በይልኝ። ደግ በዛውም ወደ እርሻው ረጅና አስማረን ተተያመማት ብለሽ ንገሪልኝ። እታተይ ሲል የምርም አመመሁ እንዴ? የውሸቱን አሞኛል ብሎ አስፈራሩ ብላቸው የምር ተሞት። እርፍ ሂጂ ልጄ፣ ጓሽ ሂጂ ሂጂ
ሃይ ታተይ እንድሬ ወይ እንዴት አረፈርክ አስማረ? እንዴት አረፈዳችሁ? ጆሊው ወይ አለህ እንዴ? ወደዚህ ነው አረክ ዋና ከች ብላል እንዴ አቦ እንዴት ነህ አንዱ አንተዬ እንዴው ማዘርስ እንዴት ናቸው እንዴው ተሻላቸው አጀብኒ እንዴው ሰው አርገ ይቆጥሩኛል አንተው አሟቸዋል እኮ ብለውኝ እንዴው ሳልጠይቃቸው እንዴው ተሻላቸው ታ ምን ነው ምን አገኛቸው? አረ እንደው አንተዬ ይሄን 2-3 ቀን እንደው እንደምቻርጎ ወረፍ አርጓታል አንተዬ እንዴው ታ ምን ዝም ያስብልሃል ምን ተይዞ ጉዞ እኮ ነው የማከሲውንም ወላጋውንም ቆረጥረጥ አርጋ አሻሽላቸው አይደለም እንዴ እንደው እሱንም ቀባብቻት ነበር አንተ እንደው ያው ፋል የለውም እንግዲህ አውስ ጀለስካ ይሄ ታላሻላችሁ ሐኪም ዘንድ ውሰዲያቸውና ሐኪም ይሹፋቸው ምን አልከኝ ታሐኪም ቤት ውሰዲያቸው ነው ምልህ አየ ባላገር ነገር ምን ማረፈም እኮ እንደው ነው እንዴ እሱንማ እንግዲህ እስቲ ያስተዳደራለውና ካልሆነ ወርዳለሁኝ እንግዲህ በጧት ዲግ ፒስ በቃ እንደሱ ብታረግ ነው የሚሻለው በላይ ዞስት ያለህ ይማርልህ አሜን አሜን እንግዲህ እስኪ እኔም ልውረድ ደህና ዋሉ በልደና አጀብ አስማረ መገንኔ የገባለት ፉንቃ እኮ እንዲሁ የሌለ ከባድ ነው እኔ እንዲያው ሌላም ማያሰጋኝ እናቱ ያቺ ደካማ እናቱ የሱን ወግ ማረግ ታያዩ እንዲው እንዳይመርሹ ብቻ ነው አራቦ ክፉ አትናገር እንዲው ማስማረ በታማኝነቱ ሊደነቅ ነው የሚገባው እዲ አስበው እስኪ ተህተማህ ድረስ መጣ ያውም ታዲስ አበባ እሱን አግብታ የጎለጎለሽ ልትኖር ነው አረ ሙድ የለውም እናቴን እንዲያው ላሽ ነው የምትለው ቆይታል ወለተ ማርያም ታዲያ እስከ ዛሬ ምን ነው ዝም አሉ? ጸበል እንድጸብሎት ወይስ ወደ ሐኪም አይሄዱም ኖሯል? ተኝቶ በልበለ ቢሉት በሽታ አይለቅ አይደለም እንዴ ሸሁ? ሐቅ ብለዋል ሲለን ቤት ተኝቶ ተማለት ተመርምሮ ማያውቁ ይከፋል እንዴ? ተመርምራ ደግሞ ህመሙ ሲታወቅ እኮ ነው መድኃኒቱ ተገናኝቶ ሰው ሚዲ ነው። እንዴት ሆኑማ ምኑን ተረፉ ብለው ነው? አባቶች እኔ በሽታዬ መቼ ጠፋ ይበላችሁ ነው በሽታዬ ልጄ ነው። አስታፉራላ ሲለን ታሞሃል እንዴ ብሎ ነው ደግሞ ልጁ በሽታ የሚሆነው? ነገሩ ወዲህ ነው ሻሃችን። እንዴት እስቲ የሚሉትን እንስማ። መርሃባ እሱ ቀጥሉ ወለተ ማርያም። እንግዲህ አባቶች የቤት የገበና ከእናንተ የተሰወረ አይደለም። እንደምታውቁት 8 ወልጄ 7ቱን ላፈር ገብሬ አንድ አስማረን ለማሳደግ ታቦት ተስዬ እዚህ አደረስኩ። ባሌም በልጆቹ ሐዘን እንዳለ ሞተ። እዛ እናትም አባትም ሆኜ አሳደግኩ፣ እዛ አደረስኩ። እኔ እስካሁን በኋላ ምን ቀረኝ? አረጀሁ አፈጀሁ። ዘመድ የለኝ፣ አባቱ ዘመድ የለው። አግባና ቤተሰብ አፍራ ብለው አልቆላ አልዘራ አሻፈረኝ አለ። እስቲ መምሬም ተገዝተው ሸሁም ተቆጥተው አንድ የጨዋ ልጅ መርጫለሁኝ። እሷን ታገባ እድናለሁኝ። ታዲያ ምን ያሳስባችኋል? ሲለን ተ7 ላይ መሐለ ተ8 እሷ እንዲፍሬ ቀርቶ ለሱኛ አንሰነው ተኛ ቀድር በላይ ሆኑ። ወላሂ ቢላሂ ተኔ ቅዋይ በታይ አይደለም ቸበችበዋለሁ። አንቱም ገዝቱት። ችግር የለም ወለተ ማርያም፣ ይመከራል፣ እንቆጣዋለን እንጂ ቁሞ ይቀራል እንዴ? እማበይ ማሙቶ ይቀርና ደግሞ ስናነሳው መጣ እኮ ሙሲባ። ወይማ እዛው ሂድ የሚሆነውን ነግረዋለን። አላህ አንቱንም በሽታውን ነቅሎ ቀጥ ያርጉህ በሉ። መይ አይዞት እንዘልቃለን። ይመከራል። በርቱ፣ ተኛ ያልፍም። አብሽሩ። የሐሙላቃ ከዛ
አምሳል እንግዲህ ወይስ ሀገሬው እናቱን የገደለ እያለ የቡን መጠጫ እስኪያደርግህ ነው? ኧረ ተው ልጄ፣ ደግ አይደለም። ሰው የሚልህን ስማ። ይህን ታልፈጠምክ ደግሞ እናትህን ታጣታለህ። ነግሬሃለሁ። ልብ ብትል ይሻልሃል አስማረ። እንግዲህ ይህንኑ ነው የምልህ። ሸሁ ልክ ናቸው። አዎ ደግሞ ታዛዥ ናት። ያያ ተሾመን ልጅ አታውቃትም? ተማሪዋን ተረንጎ የሚሏትን በእናትህ ምርጫ ተተስማማህ ነገ ሽማግሌ ልከን ተነገ ወዲያ ሽምግልና ገብተን ልጃችሁን ለልጃችን ብለን እንለምናለን። ምን ትላለህ ልጄ? እሺ በሊ። ኧረ እሺ በል። ነገ ሽማግሌ ልልክ ነው። ይህንኑ ነግረሽ ማመጣት እንግዲህ ተይው በኋላ እንኳ ወደዚህ አልመጣም። ጎሽ ጎሽ ልጅ ተባረክ። አልሐምዱሊላህ። በላጎድ ተራራ ከዛ ከበሩ ላይ ዘራፍ ያለው ማነው? አሸናፊ ያለሙ ያው ልማደኛ ነው። አብሽሩ ለይሄ ደግሞ ያደረኩልን ለእሳቸው መድኃኒት ይሆናል ይባል አንዴ አይደለም 10 የማድረግ ይቀር ነበር። ደግሞ ተይሞኒ ማን ነበር በል የማመጣጥ የማማየን ጠይቅ ነበር። ያለውን ሁሉ አው ደስ ብሏችሁ ነበር። ፊታቸው እንደ ፀሐይ በርቶ ሳይ እኔ ራሴ እንዴት ደስ እንዳለኝ። አይ መሬ የኔና ያምሳል ነገር እንዲሆን አብሽሪ። ይሄን ሁሉ እኮ ያደረከው ለእናትህ ስትል ላይ አትፈርበት። ትርንጎስ ብትሆን ያያት ሁሉ ለትዳር ሲያጫት ይኸው ሲከርሙበት አንዲው አሉት። አንተስ ብትጠይቅም ቢሉ ነበር ነው ብለህ ነው ወዳጅ? እንዲያ ነው። ይኸው በይ እብቁን የጣልከው የግና ገበሬ በዛ ላይ ታጋይ ለሀገር ዋጋ የከፈልክ ደምህን የሰጠህ አንተ ቆፍጠን በል። ይኸውልህ ልጅቷም እኮ የቀይ ዳማ ነች። ታምሳል ብትበልጥቂ አታንስም። አንተም ተገላገልክ። የከሳቸው ጭቅጭቅ ዘሮች የት ናቸው? ባለሀብት ናቸው። ምንቶ ፎንቲ ቱንፈቲ በቃ ተገላገልክ። ተዋንተው መገኔ መገኔ ትላለሽ ጋጋኔ የቸገረ ነገር አግኝቷት እንደኔ ሲባል ሰማም። አዎ እንኳን ይሄ መጥፎ ጊዜ ያስከፉ ጊዜ አልፎ የለ ያልፈር መሰለኝም። አንተው እስቲ ይሁን እማማ ብቻ ሲተዳ ግዴለ ገዳይ እንደምነው ነናናሽ ሽሙርሙር እኔ አይቻላውቅም የሴት ወታደር የሚገርምሽ እኔ ራሱ በጣም ረጅም ጊዜ ከሄድኩኝ በልጅነቴ ሊወጣው ከዛ በኋላ ጭራሽ አልሄድኩም። መቼም አሪፍ ጊዜ እንደምናሳልፍ ተስፋ አድርጋለሁ። ደግሞ እኮ ሁሉን አላውቃትም። ይገርምሻል ሰብለ፣ ወሎ ማለት እኮ ከየትኛውም የሀገራችን አካባቢ ለመጡ ማህበረሰቦች አብሮ መብላትን፣ አብሮ መጠጣትን፣ አብሮ መኖርና የመሳሰሉትን ሁሉ ነገሮችን አስተምራ የምትሽኝ ምርጥ አካባቢ ነች። ያ እኔም ስለ ገራገርነታቸው ስለ መልካምነታቸው ሰምቻለሁ። መቼም አሪፍ ጊዜ እንደማሳልፍ ተስፋ አድርጋለሁ። በትክክል ሰብለ፣ በትክክል ሄሎ የት ጋር ኧረ ተይ ለቅሶ ተይ። ራስሽ አመመኝ ብለው አስፈራሩት ብለሽ መክረሽ ስታበቂ አሁን ምን የሚሉት መነፋረቅ ነው?
ታያኔ ይግላል ብዬ ጠረጠርኩ እንዴ? አሁን እኮ አለቀ፣ ተስማማ። እንዴት ደግ አይልም ብለሽ ትጠረጥሪያለሽ? መነፋረቁን ተይና አንቺም ቀልብሽ ያረፈውን ላግባሽ ብለው ተሚጠይቁሽ ወንዶች አንዱን አግብተሽ እኔንም ተይህ በላይ ያገሬው መሳቂያ አታድርጊ። ደሞ አንቺ ምን ብዬ አሰድብኩሽ እንዴ? ተይ እንጂ ትሁን፣ ተይ እንጂ እንዳልሰማሽ አትሁኚ። የራሷን ህይወት አበላሽታ የእህቷንም ልታበላሽ ነው እያሉ ቡና መጠጫ ሆኜ የለም እንዴ? አንቺም ለራስሽ ወቂበት፣ እኔም የእናቴን አደራ ልብላ። እስካሁንስ ቢሆን ታምሳል ጋር ያለውን መጨረሻ ታላ ያላገባም ብዬ ብጠብቀው ግን እሱ እንዲህ ያደርግ አያውቅማ። እሱ እንደ እህቶቹ ነው የሚያይን፣ አንቺንም እንደ እህቱ ነው የሚያይሽ። እሱ አያውቅማ። ታዲያ ልንገረው ይሆን? ማ አንቺው ሙሀባ እንዳለብሽ አፋውጥተሽ ልትነግሪው? ታይ ስምሽ እንዳይሰበር። ወንድ ልጅ ጠየቀሽ ተብሎ ከዚህ በላይ እንዲያወሩ ነው የምትፈልጊው? አንዳንድ ጊዜ ሶበር ማለቱ አይከፋም። ሶበር በይ። ወየች እኮ አንተ ሚዲያ እንዴ አልመስልማ ጀንተል አልኩብሽ። የቱ ሀገር ከንቲባ በይ የምፈልጊው ነገር ካለ ደግሞ አርጋ ላይ አጭቢ ቀጭ ነው በሰዓቱ። እንዴ እንዴ አምሳል የጮትና እናት እናቴ ይገርምሻል ችኳ ወሳኝ ሰዓት ላይ አይደለም እንዴ ከቻስ ያላችሁት እናቴን? እንዴ ለምን እንዴ ፎንቃዋ ነዋ ስትሄድ ጀምሮ ያስቀመጠችው ቦታ ላይ ዱቅ ብሎ እሷንም አይደል እንዴ እየጠበቃት ያለው? እኔ የምልሽ ቆይ እንዴት ነው ሹክ አላለችሽም እንዴ? ለእሱ ብላ አይደለም እንዴ መጣችው? ቋማን ነው እንዴ አስማረ ነዋ ጀለሴ። እሺ እኮ ታርጋሽን ልቀባበልሻ። በል ወደ ማታ ብቅ በልሽ። ደግሞ አትጥፋ ተመችቶኛል። የሚያራዲያልሽ የከል ይመሻው ያራዶ የጂ እንዴ ምን ሆንክ? መጣች እኮ ማን መጣች? አረ መጣች እኮ ማን መጣች? ተናገር እንጂ የጋሽ ነጋድ ራስ ልጅ አምሳል መጣች እንዴ? አምሳል መጣች? አምሳል እኛ ያስማራ አምሳል መጣልኩን ማዲል እንዴ? ድሮም ነግሬህ ነበር እንደምትመጣ። አስማራ ልቡ ነግሮት ነበር። አንተ ዝም ብለህ አሟራትክበት እንጂ። ያቺ ምስኪን እናቱ ተገላገለች። አርፋ ኑሮዋን ትመራለች። እሱም እሷን አግብቶት እንግዲህ ወዲያ ኑሮውን ይመራል። እኔም ማዘይረዋለሁኝ እኮ ደግታ ሂድ። እኔ ጋር ተምትዲያረቅ እስካሁን እዛ ደርሰህ ነበር። ሂድ በል
አስማር ቶኒ መጣሽ እንዴ? የጓሽ ወይ? ኧረ እኔስ ደግ ነኝ። አንቺ እንዴት ነሽ? በይ ደህናው ላይ የለ። ኧረ ኸይር ነው። ምን ነው? ኧረ ሁሉም ደግ ነው፣ ደህና ነው። አንተው ቶኒ ምን ነው የተፈጠረ ነገር አለ እንዴ? ኧረ እንዲያው እኔማ ኧረ ዛሬ እንዲያው የማውቃትን እንትሆን እንኳን መሰለሽኝም። አስሜ ይበል እንኳን ደስ አለ። ባምላክ የምስራች አለ። የምስራች እንዴት ነህ? ደህና ነው ወይ? ደህና ነው። የምስራች ምስር ብላ ምን ተገኘ? እንደው ብነግርህን አታምነኝም። አምሳል መጣች ስል ያቧልታል። ሳንቴ በአምሳል ቀላል እንዴ? ወላሂ ስል አምሳል መጣች። እንደው ካላመንከኝ ወልህ ሻንጧን ራሱ ተሸክሞ የመጣው ወልህ ጆሊ ነው። ጆሊ? የኛ ጆሊ? አዎ የኛ ጆሊ። አምራል እንዴ? መጣች አልኩ። ኧረ ሙት አለኝ ቶኒ፣ ኧረ ሙት አለኝ ቶኒ። እማመኝ አዋይ ኧረ እማመኝ አምሳል መጣል ያሉ። አትበላ፣ ተረጋጋ እንዴ። ላግኛት። ይኸውልህ መጀመሪያ ጢምህን ተነስ፣ ጠጉርህንም አበጃጀው፣ እንዲሁ ልብስህንም ቀያይረህ እንዲሁ ሽክ ብለህ ሂድ። ኧረ ራይ መረክት የለም መጣችልኝ። አንተ አሞጭ ሙጭ እኛክ ታዲያ እንሂድ። አይዞሽ የኔ ልጅ ተጫዋቺ፣ አምሳል አብሽሪም አላለች። እሺ ማዘሪ ጫወታለሁ። የኛ ሀገር መንገድ እኮ ትንሽ ታደክማለች። አረ ማዘሪ እንደፈራሁት አይደለም። ደግሞ እዚህ ድረስ በባጃጅ ሊመጣ ነው። አንቺ ስለ ፎንቃሽ ለምን ያልነገርሽ? ማን ነው ደግሞ ፎንቃዬ? አስማረ ነው። አስማረ? ማን ነገረሽ ስለሱ? የቅድሙ ልጅ ነው ጭሱ። ጀለስ ልጁ ያስቀምጥሽ ቦታ ላይ ቁጭ ብሎ እየጠበቀሽ ነው ብሎኛል። ቆይ ስለሱ በኋላ እናወራለን። እሺ አሁን አባዬን አታይም? በጣም ተናዷል እኮ። ነጋድራስ እንግዶቹን ተጫወቱ ይበሏቸው እንጂ አንቺ እያልሻቸው አይደለም እንዴ? አባ እንደ ከፋህ አውቃለሁ። አስቸኳይ ስብሰባ ስለገጠመው እኮ ነው። ስብሰባ ከቤተሰብ ትውውቅ ይበልጣል እንዴ? ይሄ ንቀት ነው። ነጋድራስ ገብሩ ደግሞ ሲንቁኝ አልወድም። ቆይ ማን እንደሆንኩ አያውቅም እንዴ? አባዬ አትናደድ። በእውነት አብረን ልንመጣ ነበር እኮ። እኔ ለአባዬ አስረዳዋለሁ ብዬ አስቀረሁት። በዛ ላይ ይቅርታ ጠይቂልኝ ብሎ ስጦታ ልኳል እኮ። ለእኔ ስጦታ? እኔን ለመደለል? ነጋድራስ ገብሩ መሆኔን ቢያውቅ ኖሮ መች እንዲደፍሬ ነበረ። ነጋድራስ እንግዲህ ልጆቹ ከመንገድ ነው የገቡት፣ ይረፉበት። ካልተመቸው እንግዲህ ምን ይደረጋል? ይቅርታን ለጠየቀ ደግሞ ይቅርታ መቀበል ነው። እዳ አባዬ ታያቸው ይለፍላቸው። ወይ ካልሆነ ስልክ ደውሎ ለምን ይቅርታ ይጠይቃቸው? ወይ ካልሆነ እንደዛ ላድርግ። ወደውም እኮ አይደል በሳቸው አይፈረድም። እጮኛሽ እንዲተዋወቁት ጓግተው ነበር። ወይ ተዘፍዝፈሽ የምትነሽም አትመስሊም። ተነሽ ምሳስሪ። በግቢና ምሳስሪ። እኔ ዘለቅ ብዬ ልምጣ። ሄደች እኮ። ኧረ ይቺ ልጅ ታማለኝ። ዘንድሮ ነው 3-7 ጸበል የሚያስፈልጋት።
ጋሼ እንዴት አመሻችሁ? እንዴት ነህ ጆሊ? ደህና ናችሁ ወይ? ደግ ነህ? አለን ደህና ናችሁ? ውይ ልጄ መጣህ እንዴ? ና ግባ። እሱ እኮ ነው ልጆቼን ሻንጣቸውን ተሸክሞ የመጣው። ኧረ ማዘር እየጣጣ ያለው የወትሮስ ቢሆን ሲስተሮች አይደል እንዴ? ቁጭ በል ሲስቱካ እንዴት ነው አረፈላችሁ? አዎ አረፍ ብለናል። አዎ አረፍ በማዘርዬ ፈታ ብለን ነው እንዴ? በማዘርዬ መስተንግዶ የሌለበትም እያላችሁ ነው። ወትሮስ ቢሆን እኛ ወሎዬዎች እኮ እንግዳን ተቀብሎ በማስተናገድ እናቴን አንታመም። በተለይ ደግሞ በጋሽዬ ቤት አይደለም እንዴ ጋሽዬ? እንዴታ እንግዳ መቀበል የኖርንበት አይደለም እንዴ? ኋላስ እስካሁን ቆይተህ ነው ጀለስ? እንዴት እኮ የሲስቱን መምጣት ሙሉ መንደሩን በት ብዬ እንፎል አዳርስ ብዬ ነው። ቆይ ደግሞ አሁን ታያለሽ ጓደኞቿ ሊዘይሯት ከች ይላሉ። አንተ እውነትም አልተቻልክም። የከተማው ከንቲባ ማለቴ ተጋሽዬ ቀጥሎ ከተማይቱን በት መልባት እኔ ነኝ። አንተ ልጅ ምን አለ ይሄንን ቋንቋ ብትተው። እኔ ምንም የምትናገረው እየገባኝ አይደለም። አይ አባ መምጣቷን ለጓደኞቿና ለሰፈሩ ሰው በሙሉ ተናግሬያለሁ ነው። እንደዛ ነው። አንደስ ልጆች የታውሻቸው አረፍ በሉ። እሺ አምሳለ አንተ ይመር ነህ አይደል? አይማም ነኝ። ምን ነው ረሳሁ ለማለት ነው? ኧረ አይደለም። እሺ ቁጭ በሉ። አረፍ ላልመስልና ተጫወት አስማረ። እሺ እጫወታለሁ። ታያውን ነው አቦ እንደው እንዲህ ልም ይባላል እንዴ? አንቺ ጀለሴ ና ወዲህ ዱቅ በል። ላይ ዱቅ የሚል ነገር ይዘዝብህ። ጀለሴ እንዴት ነው ታያ? ድንገት ተከስታ አስደነገጠቻችሁ አይደል? አንተ እሷ ሾይጣን ነች እንዴ ላያችን ላይ መታ የምትከሰትብን? ሮገ መታላለች ለማለት ፈልጎ ነው። እንደዛ አትልም እንዴ ታያ? እሱስ ልክ ነሽ። እንኳን እሱ እኛስ በጉጉት ስንጠብቃት አልነበር? እንዴት አንደንግጥ? ያው እንግዲህ እኛም ይኸውልሽ አግብተን ሁለት ወልደን እንዲሁ ቁጭ ብለናል። እሱ ደግሞ የያዙት ከሚጠፋ የወለዱት ይጥፋ በሚል አባባል ታስሮ ይኸው እስከ ዛሬ በተስፋ እየጠበቃት ነው። ተጫወት አስማረ። እሺ እጫወታለሁ። ታያምን ነው አቦ እንደው እንዲህ ልም ይባላል እንዴ? አንቺው ምን ላድርግ? ትምህርቱ አላልቃል አስማረ። ሃይስኩሉ ሲያልቅ ዩኒቨርሲቲው ቢሆንም እንደው ክረምት እንኳን እንደው ብቅ ይባል ነበር እኮ። ልክ ነህ፣ ግን እዛም ወንድሜ ብቻውን ስለሆነ መምጣት አልቻልኩም። ይገርምሻል ችኳ ያኔ ብታይ የኛ የዚህ ሰፈር የቄው የፍቅር መምህሮቻችን ነበሩ። ምን አለፋሽ በቃ ሻሩክና ራኒ በያቸው እና ከዛ ምን ተፈጠረ? ታማ የሁለቱን ፍቅር ነጋራ ሰሙና አምሳልን ከወንድሟ ጋር ወደ ከተማ ሰደዷት አይደል? እና እስካሁን አላገባህም? ተይ እንጂ አምሳል፣ ጠብቀኝ ቃልሽን ለማን ትቼ ነው የማገባው? አንቺው አምሳል እንግዲህ የአገሬ ሰው ምን ይላል መሰለሽ? አይንም ራህመት ነው ይላል። ይሄን ያህል ታየሁሽ ይበቃኛል። ነገ እዛች የፍቅር ቦታችን
ቆራቲዋ እንገናኝ። በደህና ደሪ ይመሬ ዋየ ና እንሂድ እስኪ እንሂድ። ባይሄን አረገኝ ዝም ይፈይድ ያለው አብሬያችሁ ልሂድ። ና ታያምና እንግዲህ በሉ ሰላም ደሪ ይችን ጨዋታ ግን ነገ እንቀጥላታለን። እባክሽ ዝም ብለሽ ጌም ስስታም ነሃሉ ታሰኛለህ ቅር በተትረፈረፈ በሞላ ፍቅር በተትረፈረፈ በሞላ ፍቅር ኧረ እንዴት ነው ፍቅር እንዴት ነው ሸግ ምንድነው ጓደኛዬ? ይሄ ሸበላ ፍቅረኛሽ ነበር እንዴ? ነበር። አትቀልጭ ኤሚ። ቆይ የሰማሁት ማለት ያወሩት ነገር ሁሉ እውነት ነው? በሚያስደንቅ ሁኔታ። ቆይ ግን እንዴት እስካሁን አልረሳኝ? እንዴት እስካሁን ድረስ ጠበቀኝ? ነገር እንዳስተዋልኩት ግን ከባድ ችግር ውስጥ ትመስኛለሽ። ቆይ ምን ልታደርጊ ነው? አላውቅም። በጣም ግራ ገብቶኛል። የጥፋተኝነት ስሜት እየተሰማኝ ነው። አንቺም ነገሩን አታካብጂው። እስቲ ቆይ ተረጋጊና የነበረውን ነገር እንዳለ ንገሪኝ። ምን ልንገርሽ? የሰማሽው ነው። ከአስማራ ጋር አብረን ነበር ያደግነው። በጣም እንዋደድ ነበር። የሚገርምሽ ፍቅራችን ሁሉንም ሰው ያስቀና ነበር። ልንጠባበቅ ቃል ተገባብተን ነበር። አሁን ግን ተመልከች። የሚገርምሽ የራሳችን ዜማ ሁሉ እኮ ነበረን። ኦ ከባድ ነው። እውነቱን ሲሰማ ግን ስሜቱ ስብርብር ነው የሚለው። ሳትጎጁ እንዴት ልትነግዱ እንደምትችይ ግን ማሰብ ይኖርብሻል የሚይ። ቆይ እንዴት ይጠብቀኛል ብዬ ላስብ። 7 ወር 8 ዓመት አልፎታል እኮ። የልጅነት ነገር ነው ብዬ ነበር ያሰብኩት። አሁን ግን የሆነውን ተመልከች። አሃ ተወኔ እማማይ ስለ ስራም የላችሁ እንዴ? በጧቱ ተኮልኩላችኋልሳ? አንተን እየጠበቅን ነው። ከይር ትናንት አግኝተሃት ጠየቅካት? ተወኔ አልነገርኩሽም እንዴ? አምሮበት ብታይ አበባ መሳለኝ እኮ እኮ እሷም ታታገባ ቆየ። እቺ ደግሞ እንደው ምን ይሆን የብራም የምታገባው እኮ ጠይቃት። አዋላ ገባሁም ማለይ ለይተህ ተናገር እንጂ አደባበስከው እኮ። አይ እሱማ እንደው ልክ ብላለች ልጅ። ጠይቃትና አላገባሁም ታለች እርግጡን እንወቀውና ለሰርጋችን እንዘጋጅ። ማማይ ደግሞ ሲለታገባይ ምን ይሆን የብራ ትመጣለህ? ይኸው ጥያቄ እኮ ነው። ደህና አልታተይ አንጀተውን ይህችን ልጅ ግን ይሄን 2 ቀን አስታውለሃታል? ኧረ እኔ እንጃ ማማይ እንደው ኧረ ትክክል አይደለችም። ስንዳለላ ሌላ ስንዳለላ ስንዳለላ ወይ ደህና ነሽ ወይ? ታነሽ እንጂ እንሂድ፣ ሰዓት እኮ ሄዷል። ጓደኛዬ ልክ ነው። ዛሬ ግድ ማውራት አለባችሁ። ከዚህ በላይ ከቆየ ግን ልክ አይመጣም እኮ። ለዛ እኮ ነው የተፈተኝ እንዴ። ቆይ ቆይ ከማን ጋር ነው የምታወራው? የሁለት ጉዳይ ነው። ኧረ ላላ ብለሽ አቦ ሚስጥር እጠብቃለሁ ንገሪኝ። እንዴት ነችና ሂጂ። የሆነ ነገርማ ሀብን አድርጓል። ፈርፍሬ ደርስበታለሁ። እግድ የለም መጣሽ? እንዴት ነህ? አልጠግብሻትም እኮ አባ። እንዴት ነሽ? ደህና ነሽ? ይገርማል። ይሄን ያህል ጊዜ ትዝታችንን እየኖርከው ነው ያረሳኝ? ታያሳ ዛሬ ትመጣለች፣ ነገ ትመጣለች፣ በሚቀጥለው ክረምት ትመጣለች። ስቀሪ ጊዜና ደግሞ አይ
በቀጣዩ ክረምት ትመጣለች እያልኩኝ በጉጉት ስጠብቅሽ ነበር። አሁን ተያ መጣሽልኝ አይደለም እንዴ? ተይ በኋላ እኮ ማንንም አንፈራም አይደለም እንዴ? ነጋድራስም ቢሆኑ ያስፈሩ። ልክ ነህ። ግን እኔም እንዳንተ ደግ የዋ ቃሏን አክባሪ ብሆን ብዬ ተመኘው። አምሳሌ ተይ በላይ ቃል ማክበር ምን አለ ብለሽ ነው? ይሄ መጣሽልኝ አይደለም እንዴ? አምሳሌ አታስቢ። ደግሞ ያለፈውን ጊዜ ከሆነ በአንድ ቀን ፍቅር እናካክሰዋለን። አብሽሪ። ያለፈው 8 ዓመትን በአንድ ቀን ፍቅር ታካክሰዋለህ? ታሳ ለአመታት በድርቅ የቆየ በረሃስ በአንድ ቀን ዝናብ አይደል እንዴ የሚረሰርሰው አንቺው? የሚገርም አባባል። ፍቅር ግን ላንተ ምንድን ነው? አምሳል ደግሞ ለኔ ፍቅር አንቺ ነሽ። አምሳሌ ለኔ ፍቅር ሰው ነው። እግዚአብሔርስ ቢሆን ተመንበሩ የወረደው ለፍቅር ብሎ አይደለም እንዴ? ተይ በላይ ምን መዋባል አንቺው? እንዴት እንደምነግርህ ባላቅም ግን የምነግርህ ነገር አለ። ኧረ ቸኳ እንዲያው ተይ። ኧረ እንዲያው ተለፋጠረሽ። እውነቴን ነው። ሚስጥር እጠብቃለሁ። ንገሪኝ። ሚስጥር አይደለም እባክህ፣ ለመናገር ግራ ስለሚያጋባ ነው። ቆይታ ሚስጥር ታልሆነ ምን? እሺ ምንድን ነው የምትነግረው? እስታ ኤሚ አዲስ አበባ እጮኛ አላት። በጣም ነው የሚዋደዱት። እንደውም በቅርቡ ሊጋቡ ነው። ምን? ቆይ እንዴት ሆኖ? ምን የተጨናገፈው ወግ ነው የምታወቂው አንቺ? እርግ ቆይ የምታወቂውን ታውቂዋለሽ እንዴ? እውነቴን ነው። መስፍን ይባላል። እንደውም አብሮ ሊመጡ ነበረ። ቆይ እሺ አዝማረስ ቆይ ምን ሊሆን ነው? ምኑ ጉሬ ሊገባ ነው? ምን ሊውጠው ነው? እንዲያው ችኳ እኔ ታይሽ እየሰከሽ መሆን አለበት። እውነቴን ነው። አለዛማ እንዲሁ ጫፍና እንትኑ የተቆራፈደ ወግ አታውጊም ነበር። ማመን ያለ ማመን ያንተ ምርጫ ነው። እንደውም እዚህ ድረስ የመጣ ነው ስለ ሰርጉ ጉዳይ ከቤተሰብ ጋር ለመማከር ነው። ጭራሽ አላሁመ ነጅና አላሁመ ነጅና ኑሮ አያስማረ ጉድህን አልሰማህ? እናንተ እንዲያው ተላይ እስከታች እንዲያው መልካችሁን አሳምራችሁ እኔ እንዲያው እውነቴን ነው ታልዳነ ይሙት የእናንተን ቋንቋ ለማስተማር መጋጋጥ የመፈራገጥ ነው የሚቆጨኝ እስካሁን። ሌላው አይደለም ትሰሚያለሽ አይደለም? አስማራ ያለበት ቦታ ሄጄ የዛች የምንጥስ ቅብርጥስ ጓደኛሽንም ጉድ እነግረዋለሁ። ጓደኛዬንም አይኔ እያየ ዋት ያትሰሩትም። አንተ ጆሊ አፍራሶ ትነግረዋለሽ። አምሳል ተናገሪ። ምን አስፈራሽ አንቺው? አምሳል አስማረ እኔ ላገባህ አልችልም። ምን ላገባህ አልችልም? ተይ አምሳል። አዝናለሁ። እኔ ቃሌን መጠበቅ አልቻልኩ። እጮኛ አለኝ። አምሳል አመረርሽ እንዴ? አታዋልሽ እንጂ አንቺው። ይሄ እኮ ለቧልታ አይመችም። አንቺ ሌላ እጮኛ? ኧረ አይሆንም። የማይሆነውን የማይደረገውንማ አትንገሪኝ እንጂ አንቺው። አዝናለሁ አስማረ። እኔ እንዳንተ ታማኝ አልነበርኩ። ተይ እንጂ አምሳል። አምሳልማ የእኔ ናት። ልጅነቴን፣ እምነቴን፣ ፍቅሬንማ ከኔ አትውሰጂብኝ አምሳል። ተይ እንጂ። አዝናለሁ አስማረ። ኧረ አምሳለ፣ ኧረ አምሳለ። ኧረ ሆይ ታልጠፋት ሐሳብሽ ሙሐባውም ታለ በትንሿ ልብሽ ፍቅር ከከተመ ለምን አንጋባም አምሳለ? እየባክሽ ፍቅርን በትዝታ ፈትፍቼ እንዳጎርስሽ። ኧረ አስማረ፣ ኧረ ሆይ ትዝታ ብቻ ነው ላንተ ያለኝ እኔ። ገላዬም ሰው ለምዷል፣ ልቤም ሄዷል ከኔ። አዝናለሁ። ኧረ አምሳለ አንቺን አለኝ እንጂ የልቤ ክፋት አንቺን አለኝ እንጂ
የልቤ ክፋቱ ይወለድ የለም ወይ ሸጋ በየቤቱ ይወለድ የለም ኧረ ጉድ ነው ኧረ አሁን ይሄ ለማን ይነገራል ኧረ ጉድ ጉድ ያንተ ያለ ደሞ ምን አባኮክ ደሞ ዛሬ ኧረ ጉድ ነው ኧረ ጉድ ነው ምን ሆንክ ንገረን ኧረ ያ ታይ በላይ ያኔ በመምጣቷ ተደስተን ሳንጨርስ ጀለሴ አሁን ሌላ ጉድ እኮ ተከተለው ነው የምልህ ምንድን ነው ጉዳዩ እስኪ ንገረን አስረዳን አየው ታዲስ አበባ የመጣው የነጋድራስ ልጅ ሌላ ጮኛ ይዛለች እኮ ነው የምልህ ነው ደረ አረባረሻለሁ አላወዛወዙር አረባረሻለሁ እንደነሽ ስንቱን ጀግና ጎበዝ ገብሬብሽ ምን ሆነሃል ፊትህን ዘፈዘፍከውሳ ያቺ በርተኛ ምን አለችህ አልሰካም ማመን አላልኳችሁም እኔ አስቀድሜ ተናግሬ ነበር የአባቴ አምላክ የት ሄዶ እሷ ሌላ ግብታ ኖሯል አስምዬ ታንጀት ነው ተናገር አስምዬ ምን ዝም አስባለህ ታንጀት ማይለ ሽሙርሙር እኔ አይቻላውቅም የሴት ወታደር እንደነግ አረረግ እንደምነው አላወዛዙር አረባረሻለሁ አላወዛወዙር አረባረሻለሁ እንደነሽ ስንቱን ጀግና ጎበዝ ገብሬብሻለሁ እንደነው ቃሊብ ከሜዳው ላይ ዘራፊ የሚለው ቃሊብ ከሜዳው ላይ ከዛሬ ከበሩ ላይ ተኩለሽ ከበሩ ዘራፊ ያለው ማን ነው መገር የላሳል ሃይማኖት የደምዛሽ ገዳዬ እንደምነው እንደነው ወይ ነዶ አሁን መብከንከኑን ተውና ምን እናደርግ ጓዴ እኔማ ምን አደርጋለሁ ይመሬ እኔንና ቃሌን ተዘነጋ ሰው ጋር ምን ጉዳይ ይኖረኛል ብለህ ይሄ ነው ጥያቄው የአባቱን ገዳይ አልተበቀለም የሚለው ወሬ ሲረግብ ይኸው ደግሞ አሁን ጉዴን ደግሞ ተመልከት እሱስ ልክ ብለሃል የሰው ወሬ የማያስቀምጥህ ስለዚህ ወይ ሀገር ለቀ መሄድ ነው ወይ ደግሞ ልጅቷን የግል ማድረግ ነው እንዴ ያለሰች ምን ነው ብቻችሁን ዱቅ ብላችኋል በኸይር ነው ምን አባህ ነው የሚያስገለፍጥህ ምን አዲስ ነገር ይጠፋል ብለህ ነው በተማ ወላ የሚወገው ቶሎ ጆለስ ከማይል እንዴ አስሜ እንዴው በቃ እንዴው ምንም ነገር ታታረግ እንዴው ሁንካ ተመለሰው ዲህ ተማልመርሽ ነው አይድሌ አው አታሰበብ ይሆንባል ለቀቅ እንዴ ምንሽ አስማረ እኔ ነኝ እንዴ ፉንካን ሲል አይመናጣቁህ አረ ይሄ ሰው የዛሬ አንተ ተዋልኩ ጆሊ ላሽ በል ላሽ ና ቁጭ በል አያለ ጉዴን ቁጭ በል እና ዝም እንበል ወይስ ያሰብከው አለ ተናገር ዝምማ አልልም እንደዚህ የሰው መጠቋቋም ሆኜም አልቀርም ይመሬ የምናደርገውም አይመሬ
ራቅ ወዳለ ቦታ ከለዋ ነገር ትፈልግልኛል። ይህንን ሴታ ሴት ደግሞ ለሽርሽር ይዟችሁ እንዲወጣ ሐሳብ ታቀብለዋል። ተያ በኋላ እዳው ገብስ ነው። አብሽሩ፣ ያልከውን በሙሉ ነው ያደርጋለሁ፣ አታስብ። ግን እንዲያው ነጋድራስስ? ነጋድራስን ተዋቸው፣ ምንም አያመጡ። መልካም፣ እንዲያ ተሆነ ይኸውልህ ሚስጥርን በሙሉ በውስጥ ከኔ ውጪ ማንም እንዳይሰማ። እኔ የምልሽማ አንቺስ መቼ ነው ስለ ቤተሰቦችሽ ታሪክ የምታጫውች? አይ እኔም ቤተሰቦቼን ካየኋቸው በወንድ ራቅድም ነው። ለምን? እሱን አባትሽን ጠይቂያቸው። ለዚህ ሁሉ ያበቁኝ እሳቸው ናቸው። እንዴ አባ ምን አድርገህ ነው ደግሞ ከቤተሰቦች ያቆራረጥካት? ልጄ ነገሩ ወዲህ ነው። ፍቅርም በቀልም ነው። አልገባኝም አባባ። ፍቅርም በቀልም ነው ማለት ነው? እናትሽ ለጮኛ ስትሰጥ ያኔ 15 ዓመቷ ነበር። እኔ ደግሞ 25 ዓመቴ ነበር። የከንፈር ወዳጅ ነበርኩ። እናትሽና እኔ ምንም የከንፈር ወዳጅ ብንሆንም አንቀራረብም ነበር። ለማን እንደተሰጠች እንኳን አላውቅም። የእሷ ቤተሰቦች የታፈሩና የተከበሩ ነበሩ። የኔም ቤተሰቦች ደግሞ ባለጠጋ ነበሩ። በዚያን ጊዜ ነው ጫካ የገባሁት። ጫካ ነበርኩ ማለት ሸፍቼ ነበር ማለቱ ነው። ኦኬ፣ በምን ምክንያት ሸፈቱ አባባ? እናትሽ ትኖርበት የነበረ ሰፈር የሙት አባቱን ውርስ የወረሰ አንድ ወጠጤ ከወንድሜ ጋር የቆየ ቂም ነበራቸው። ከዛ ገበያ ሄዶ ሲመጣ ጠብቆ በጥይት ደብድቦ ገደለው። እኔም 7 ቀን ካወጣው በኋላ ወደ ጫካ ገባሁ። ምን ሆናል? ጉድህን አልሰማህም እኮ አንተው? የምን ጉድ ነው እሱ? ኧረ እስኪ ተወው፣ ምን ተብሎ ይነገራል? ምንድነው? እኔ ነጋድራ አስከብሮ የሚከብደኝ ነገር የለም፣ ንገረኝ። ኧረ እስኪ ተወው። ያ የወንድም ገዳይ የከንፈሩ ዳጭ ለባላንጣ ሰጥቷል። ታዲያ ይሄ ምን ጉድ ነው? ደስታ ነው እንጂ ምንድነው ደግሞ የምስራች? የራሱን አንገት በራሱ እጅ አንቆ እንዲገል አደርገዋለሁ። ና ተከተለኝ። ደግሞ ወዴት ነው አንተ? እሺ ከዛስ? ከዛማ ዘመዶቹን እርሻውን የት እንዳለ ፈልጌ አግኝቼ 8 ጥማድ ማሽላ እሳት ለቀኩበት፣ አመድ ሆነ። ከዛ በኋላ አጋጣሚ ወደ ገበያ ሄድንና እናትሽን ጠልፌ ይዣት መጣሁ። እናትሽን ጠልፌ ይዣት ስመጣ የእናትሽ አባት በንዴት ጦፈው ሂድ ያ ጠላትህ ሚስትህን ይዟት ሄዷል ብሎ ላኩት። እሱም ሲበር መጣ። 12 ሆኖ ሲበር መጣ። እኛም እየበረርን ቆሪት ሜዳ ላይ ተገናኘና ከዛ በኋላ አንዱን እናትሽን ይዞ እንደሄድ አድርጌ 12 ለ5 ገጠመ። ከዛ ልጠይቅሽ ይኸውልሽ ሜዳ ሁሉ ተኩስ በተኩስ ሆነ። በቃ ጦርነት የተነሳ ነበር የሚመስለው። የዛሬውን አያድርገውና እኔ አባትሽ እንዴት አይነት ተኳሽ ነበርኩ መሰለኝ። ያደረግን 12ቱንም ጸጥ አደረግናቸው። ከዚያስ በኋላ እኔ አባትሽ በጠላቴ ሬሳ ላይ ተረማምጄ የጠላቴን መሳሪያ ገፍፌ ወደ ጫካ ተሰወርና የፍቅሩም የበቀሉም ታሪክ አሁን ገና ገባኝ። ከያ በኋላ ካውራጃ ሰው መጥቶ በ7 ቀን ሽምግልና ካሳክሰን
ደማችንን አደረቀ። የእናትሽ አባት ጣይ ልጅ አይደለችም አላቃትም ብለው ካዱ። መሞታቸውንም የሰማነው ከቆየ በኋላ ነው። ከዛም በኋላ ሌላ ብጥብጥ እንዳይመጣ ብላ እሷም ሳትሄድ ይሄው እዚሁ አለ። እንግዲህ ከዚህ በኋላ ነው እናንተ ወለዳችሁ። አይዞሽማ፣ በሌላ ቀን ደግሞ መጥቼ ከዘመዶችሽ ጋር አስታርቅሻለሁ። እሺ? አሄሄ እሱ እንኳን የማይሰካ ነገር ነው። ባይሆን ስላንቺ ሰርግ እናውራ፣ እንድንመካከርም አይደል ያስጠራንሽ? አዎ ልጄ፣ ድል አድርገን ብንደግሳችሁ ደስ ይለን ነበር። እናንተ ግን አይሰካላችሁ። ልክ ነህ አባ። ባይሆን ምላሹን እዚህ እናደርጋለን። ጎሽ ልጄ፣ እንዲህ ነው እንጂ እንዲህ ነው ልጄ፣ እንዲህ ነው። ምነው ጠመንጃ ተወለውላለህ? ምን ሀሳብ ገባህ ልጄ? አይ ማሜ፣ እንደው እርጅኖ እንዳይበላት እንደው ልወልዋት ብዬ ነው። እንዲያ ተሆነ ሸጋ ሸጋ ነው፣ ሸጋ ነው። ወይኔ ጓደኛዬ ይቅር በይኝ፣ እኔ ነኝ ጥፋተኛዋ። እንደዚህ አትልበሽ እያላችሁኝ ምነው በቀረብኝ በሰማኋችሁ። ቆይ አሁን ምን ሊያደርጉ ነው? አግተው ሊያገቡኝ ነው? አንቺ እንኳን አስማራ ስለሚያፈቅርሽ መጥቶ ያድንሻል። እኔ ነኝ ጉዴ እኮ። ምነው በቀረብኝ ባልመጣሁ። ስታስቢው እዚህ ቦታ ላይ ብቻሽን መታወሽ ይመስልሻል? ይልቅ አሁን እንባሽን ጠራርጊ፣ ሲያዩን የፈራን እንዳይመስላቸው። ጠራርጊው። ዝም በይ። ወዴት እንዳይሄዱ ነው እንደዚህ ጠፍነህ ያሰርካቸው? ናፍታቸው። አንተ ነህ ያሳፈቅከኝ? ቆይ ምን አይነት ሰው ነህ?
ይሄ ቆይ ምን አይነት አድቬንቸር ነው? አልፈልግም ካለች እኮ አልፈልግም ነው። ኤሚ በጣም የምታፈቅረው ሰው አላት። ስታስበው ከአንተ ጋር ገጠር ውስጥ እያከከች የምትኖር ይመስላል። ዝም በይ። ዝም አልልም። ለምንድን ነው ዝም የምለው? ትሰማኛለህ? ቆይ አባቷ ቢሰሙ ምን ሊፈጠር ይችላል? ሌላውን ተው፣ እጮኛዋ ቢሰማ ምን ሊፈጠር እንደሚችል ታስበዋል? እያንዳንድሽን ይመጣና ልቅምቅምሽን ነበር የሚያወጣሽ። አቺ እንዳትነካት፣ እንዳትነካት። ጮኛዋን ያልሽው ጮኛዋን ቢበጣማ የነጋድ ራስን የፍቅር ታሪክን ደግሞ ነበር። ስሚ፣ የት እንዳለሽ ምን እንደተፈጠረ የገባሽ አልመሰለኝ። በዛ ላይ ስትመጪ እንዳየሽው ላንቃሽ እስከሚላቀቅ ድረስ ብትጮሂ ሰሚ አታገኝ። እኔ ያልኩትን ብቻ ነው መፈጸም ያለብሽ። ገባሽ? ደግሞ ምንድነው እንደዚህ መመናከክ ምንክክ? እውነት ግን እኔ ማውቀው አስማረ ነህ? የምታውቂው አስማረንማ በነፍሰ ስጋው ተጫውተሽ ጨፍልቀሽ ረግጠሽ ገደልሽው እኮ አንቺው። ኧረ ተው አስማረ፣ ኧረ ተው። ይሄ ለሁላችንም አይጠቅምም። ተው። ምን እንዳይመጣ እሺ በልጅነታችን ይዤሃለሁ አትበኝ፣ አትበኝ። ልጅነታችንንማ ገደልሽው እኮ፣ አጠፋሽው ልጅነታችንን። ሰሚኛለሽ? አሁን የምልሽን ብቻ የምታደርጊው። ከምልሽ ነገር ውልፍት የለም። እሺ እኔን ከሆነ የምትፈልጉት እሷን ልቀቃት። ሰሚኛለሽ? እኔ የከጀልኩትን ብቻ ነው የማደርገው። እንዲሁም አንቺ ነሽ የምትሄጂው። ጓደኛዬ ብቻዬን ጥለሽኝ አትሂጂ። ቆይ እሺ ከዛስ? እሷን ምን ልታደርጓት? አሁን ቀጥ ብለሽ ወደ ቤት ትሄጃለሽ። ለቤት ትሄጂና የሚያሳምን ምክንያት ፈጥረሽ ለቤተሰቦችሽ አዲስ አበባ ልሄድ ነው ብለሽ ሻንጣሽን ሸክፈሽ ትመጫለሽ። ስሚ፣ አንድ የሚያጠራጥር ነገር ብታደርጊ የጓደኛሽ ደም በእጅሽ ነው። ምንም እንደማታደርጋት ቃል ትገባልኛለህ? እኔ እንዳንቺ አይደለሁ። አንድ ጊዜ ቃሌን ሰጥቼሻለሁ። አሁን ተነሽ፣ ውጪ፣ ውጪ። አይዞሽ ጓደኛዬ፣ ከዚህ ነገር አስወጣሻለሁ። እሺ ብቻሽን አይደለሽ። አይዞሽ፣ ተመልሼ እመጣልሻለሁ። አምሽልኝ ጓደኛዬ፣ አምሽልኝ። እማ እማ። አቤት። መጣሽ እንዴ ልጄ? አማ። ባልንጀራሽስ? የለችም፣ እዛ ገበያ አካባቢ ነች ያለችው። መስፍን ታሞ ቶሎ ድረሽ ተብሎ ተደውሎልኛል። ልንመለስ ነው። እኔን ልጄ ምን አገኘው? እኔ እንጃማ። አባዬ የለም እንዴ? ኧረ ወጣ ብለዋል እንዴ? ቆይ እንጂ ልጄ፣ አባትሽ ሳያገኙሽ ብትሄጂም ይናደዳሉ። አይ እማዬ፣ ቶሎ መድረስ አለብኝ። ባይሆን በፕሌን እንሄዳለን። ቁርስሽን ብይና ልጄ፣ እንሸኝሻለን። አባትሽ ይምጡ። ዘግይቼ የሆነ ነገር ቢሆን ደግሞ ጸጸቱን አልችለው። የሰብል ሻንጣስ? ጓዳ ነው። ኧረ ተይ ልጄ ተይ። በቃ ችግር የለውም፣ እንሄዳለን። እዛ ጋር እናት ስልኬ ዘግቶብኝ ነው። አንድ ጊዜ ልደውል።
ችግር የለውም። እሺ አመሰግናለሁ። ይሄ ያለንበት አካባቢ ምንድን ነው የሚባለው? ኮምቦልቻ። ደህና ነሽ ግን? ቶኒ መጣሽ እንዴ? አንገት ምን ነው ፊትሽ ደግሞ ማን ያስከፋል? ታንተ ውጭ ማን ያስከፋኛል ብለህ ነው አንተ? ኧረ በሞትኩት እኔው ደግሞ ምን ይሁን ብዬ ማስከፋሽ አንቺው? ዛሬስ በጣም ከፋኝ፣ አልቻልኩም። መቼም ቶኒ ተይው እንቅጹ ስላስገባሁሽ መሰለኝ ከፋሽ። ዮ ሙሀባ እኮ ነው አንቺው። ደግሞ እንደው ታንቺ ውጭ እንደው ማን ይረዳኛል ብለሽ ነው አንቺው? ኧረ ይሄ ፍቅር አይደለም። ይሄ ሽንፈትን አለመቀበል ነው። የማትወድህን የማታፈቅርህን ሴት እስተመቼ ስትከታተል ልትኖር በግድ ሚስትር ታረጋት? አይቱን እወዳታለሁ አትሁን ሙሀባ እኮ ነው አንቺው። አሃ እኔ ደግሞ አንተን እወድሃለሁ። እኔ አልታይህም እንዴ? እኔ ተማናንሼ ነው ያ ሁሉ ባል እየመጣ ለምን ታላገባ የተጠመኩ ይመስልሃል? ኡማር እየተባልኩ የተቀመጥኩት አንተን ብዬም አይደል? ተው አንተ ቶኒ አንቺ እኮ ተው እህቴ ነሽ እንዲያትለኝ። አንተ ትለፈለክ ጎጆ በግድ አይቀለስም። አንተ ካልፈለክ ደግሞ በግድ የማይፈርስም። ተይ በኋላ ተሐሳባችሁ የለውበት። ይኸውልህ ያወጋሽ ነገር አንዱም አልገባኝ። ጣይ ያላስታወስሽው አንድ ነገርማ አለ። ምኑ ነው ያልገባው? መስፍኔ በጠና ታሟል ድረሽ ብለዋል። አውግታኝ ነው ሄደችው። እኔማ የልጄን ጠባይ በደንብ አድርጌ ነው የማውቀው። እኔን አባቷን ሳትሰናበት ትሄዳለች? እንዴት ተብሎ ባክሽ? ጠርጥር አይጠፋም ከገንፎ ስር ስንጥር አለ። ነጋድራስ እንግዲህ ግራ ተጋብቶ እኔንም ግራ ያጋቡኝ። ታይኛለሽ ይንጋ እንጂ እውነቱን እንዴት ፈልፍዬ እንደማወጣማ አሳይሻለሁ። እኔ ነጋድራስ ገብሩ አይደለሁም ይንጋ ብቻ። በድያለሁ። ልክ ነህ። ለበደሌ ለጥፋቴ ግን ይቅርታ እየጠየቅኩ ነው። አንተ ደግ የዋ ቃልህን አክባሪ እንደሆን ካውቃለሁ። ግን ይሄኛው አስማረ በፍጹም አንተ አይደለህ። እኔ አስማረ አልሆንኩም ማለት ይኑራል በይ። ይሄኛው አስማረ የማህበረሰቡና የጓደኞቹ ተጽዕኖ የፈጠረው አስማረ ነው። እርግጠኛ ነኝ አንተም ራስህ ይሄኛውን አስማረ በፍጹም አታውቀው። አንተም እንደዚህ አይነት ስህተት ውስጥ እንዳትገባ ክብርህን እንዳይነኩት አስቤ ነበር እኔም ቀድሜ ለመሄድ ያሰብኩት። ክብሬን ወይ አመሳል። አንቺ ለመሆን እንደው ስለ ክብር ምን ታውቂያለሽ? እንዲሁ አፍሽን ሞልተሽ ተዋሪያለሽ። አሁን አንቺ ስለ ክብር ስሚ፣ ቢገባሽ ለሴት ልጅ ክብሯ ቃሏ፣ ክብሯ ንጥህናዋ፣ ክብሯ መወደዷ ነበር። አንቺ ምን አልሽኝ? ታያ ገላዬን ለሌላው እንዳሳልፍ የሰጠው ሰው ነኝ አልሽኝ እኮ። አንቺ ማለት አምሳል እርግጡን ልንገርሽ፣ አንቺ ማለት ነፍስሽንም ስጋሽንም ክብር ያሳጣይ ሴት ማለት አንቺ ነሽ። አዎ ክብሬን አጥቻለሁ። ክብሬን ያጣሁት ግን ለምወደው ለማፈቅረው ሰው ነው። ያ
ምክንያቱም አስማረ ሴት ልጅ ለምታፈቅረው ሰው ነው ክብሯን አሳልፋ የምትሰጠው። ለአንተም የምትገባ ክብሯን አሳልፋ የምትሰጥ ሴት ነች እንጂ እንደኔ አይነቷ ክብሯን ለሌላ ወንድ አሳልፋ የምትሰጥ ሴት በፍጹም አትገባ። አይካልክ ግን አስማረ አይካልክ ይኸው ክብር ያጣውን ገላይን የምትፈልገው ከሆነ ይኸው እህቴ አንቺ ደግሞ በሌሊት ምን ሆነሻል? ለምንድን ነው የምትቀሰቅሽኝ? ተይ በኋላ አላስቸግርሽ። አንቺ አርጊ ያልሽኝ ነው ማለት አንድም ታላስቀር ሁሉንም ነገርኩት። ምኑ? ለማን? ላስማረ። ተይ በኋላ እንዴት አንቺ ልጅ እውነትም የጠረጠርኩት ተጠናውቶሻል። ለመሆኑ አስማረን የታገኘሽው? እናቲቱ ሙሉ አገሩን ስትካልለው አልነበር ጠፍቶኛል እያለች አፋልጉኝ ብላ? ደረደሪ እውነትም ይችልሽ ታማለች። ዱበርቲ ላስገባላት ይሆን? ሰው ተባህር አንጀቱ ዘልቆ የገባውን ሙሐባ ከውስጡ አውጥቶ እንዴት አንቅሮ ሊተፋው ይችላል? ማርከሻውስ ምንድነው? ጊዜ ነው ማርከሻው አስማረ። ጊዜ ሁሉንም ነገር ያስረሳል። ጊዜ በሄደ ቁጥርማ ውስጥሽን እየወረወረ ቀፏ አድርጎ ቅዋ ሳጥቶ እንደ ጠጅ እየጠነከረ ይሄዳል እንጂ ምን ማርከሻለው አንቺው? እንዲሁ መብከንከን ብቻ ማለት ብቻ። አይዞ ከውስጥ ይወጣል። ፍቅር ልክ እንደ ደራሽ ውሃ ነው። መምጫው አይታወቅም። እያሳሳቀ ነው መጥቶ የሚያሰምጥ። ለምሳሌ አበቦች የራሳቸውን መዓዛ እንደማያሸቱት፣ ዛፎችም የራሳቸውን ፍሬ እንደማይመገቡት፣ ለሌሎች እንጂ ለራሳቸው እንደማይኖሩት ሁሉ ፍቅርም ልክ እንደዛው ላፈቀርከው ትኖራለህ። ይሄ ደግሞ የተፈጥሮ ህግ ነው። አንተም ሁለመናህን ላፈቀርከው አሳልፈህ ትሰጣለህ። ላፈቀርከው ሰው መኖር ትጀምራለህ። ወደድክም ጠላህም አስማረ፣ እኔ እናንተ ማለት በሁለት የባቡር ሀዲዶች ላይ የምንሄድ ባቡሮች ነን። በፍጹም እኔ እናንተ አብረን መሆን አንችልም። ምን ነው ወላሊት ወዳጅ ይመሪ ነገኝ ጋና ጧት ወደ ቤት ተሸነታለሁ። ምን ነው የጤና ሙህ አልጠጣህ እንዴ? ሳትታገል ሽንፈቱን እጅ መስጠቱ ምን አመጣው? ሳትታገል አልከኝ? መታገል ያለብህ ለሚወድ ሰው ነው። ታልሆነ ትርፉ መላላጥ ነው። አንተው ለኔ እንጥፍጣፊ ሙሐባ እንኳን የላትም። በሌላው እንድቀይራኛለች። ታያምንሁን ብዬ ነው ተይማ ቆያት። አንተው እንግዲህ ፈረስ ያደርሳል እንጂ አይዋጋም። ልብ ያሻውን አድርግ፣ እኛም ከጎን ነን። ልብ ያሻውንማ አደረገኩ፣ ግን አልሰካም። ታይ በኋላ አስማረና አምሳለ የሚባል ታሪክ የለም። ታሪካችን ዛሬ ተፈጠመ። አንተው አበቃ። ደሞም ትርንጎን ብትሆን አምሳልን ብታስከነዳ እንጂ እኮ አታንሳት። ይቅና።
ስማ አንተ እዚህ ምን ትሰራለህ? እረኛ እኮ ነኝ ጋሼ። የነጋድራስን ቤት ታውቀዋለህ? ለምን ፈለግኩ የነጋድራስን ቤት? ጮኛዬ አባቷ ልጠይቅ እዚህ ብትመጣ አገቷት ያዟት። ሰማኛለህ? ያው እሺ ካሉ በህግ ወይም በውዴታ አለበለዚያ ግን ያው በግድ አንቄ ነው የምቀማቸው። እኔ መስፍን ማን እንደሆንኩ አላወቀኝም። ምጥረ ባላገር አድርገው ሊያኖሯት ነው። ባላገር አስማረ ኧረ አስማረ ናስታቁ ወዳጆቼ ዘመዶቼ እስከዛሬ አስከፍቻችሁ አውቃለሁ? እንደው ልጅ እናንተም እስከዛሬ አስከፍታችሁኝ አታውቁም። እንጀራዬን ቤቴ ገብቶ የበላ ውሃዬን ቤቴ ገብቶ የጠጣ የበላበትን እጄን ነክሶታል። በእንግድነት የመጣችሁን ልጄ ዛሬ አግቶ በኖርኩበትና በተከበርኩበት ሀገር አሳፍሮኛል። እኔ ነጋድራስ ገብሩ በተወለድኩበትና በታፈርኩበት ሀገር ተዋርጄ መኖርን አልፈልግም። በእጅ ካለ ይዛችሁ፣ በእጅ ካላለ ደግሞ ግንባሩን ብላችሁ ሬሳውን እንድታሳዩኝ እፈልጋለሁ። ተነቃነቁ። አሁን የት ገባ ይባላል? ምን ይሻላል? የሱስ እሺ ይሁን። ጓደኞቹ የት ገቡ? ባዶ እጄንማ ነጋድራስ ፊት ልቆም አልችልም። የእሳቸው ቀኝ እጅ ተብዬም አላሳፍራቸው። እሺ ምን ይደረግ? ቆይ ጆሊን አየዋለ? እሱ ደግሞ ለራሱ ሴታ ሴት ምን ይፈይዳል ብለህ ነው? አይ ከጆሪ ጋር ታይተዋል መሰለኝ። ስለዚህ ሶስቱም ቡድን ተበታተኑና እናስስ። ሀያ ለጥቁ ሀያስ ምንድነው? ማነው? መስፍኔ ገደላችሁት አይደለ? አይሞተብሽም፣ ምንም አልሆነ። ከንቃ እባክህን። ኧረ ምንድነው ጉዱ? ቆይ ወይኔ ጉዴ ፈላ። መስፍኔ እባክህን፣ የኔ ጌታ ንቃ እባክህን። ሰብለ ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ? መታገትሽን ስነግረው እኮ ሊያድንሽ ነው የመጣው። አንቺ ነግረሽ ነው እዚህ የመጣው? መስፍኔ እባክህን ንቃ የኔ ጌታ እባክህን፣ የኔ ጌታ እባክህን። አንጣሪያ ያለ አንጣሪያን ቢደጋገፍ ተያይዞ ዘፋ የሚባለው ይነቃል። አለው መስፍኔ እዚህ ነህ። የት ነው ያለው? እዚሁ ነህ መስፍኔ። ወንድ አግኝተሽ ሞተሻል። ደህና ነው ግን አለ ጎሜ ሸገር ሰዎች። አንቺ ግን ደህና ነሽ? ምንም አልሆንሽም? ደህና ነኝ፣ ምንም አልሆንኩም መስፍኔ፣ ምንም አልሆንኩም፣ ደህና ነኝ። ቆይ ምንድን ነው ያደረጉ?
መሆን ያለበት ታውቋል። አሁን ተነቃነቁ። ኧረ ቆይ እሪ ቆይ ተረጋጉማ። ቆይ ነጋድረስ መምሬ እንደሱ አይደለም። አሁን እኛ ይሄን ሁሉ ጉድ መሰማንና አሁን አይደለም እንደ ወለተ ማርያም እምትይዘው ትጨብጠው አታ እባካችሁ ጉድ ሁኛለሁ ነጋድረስ ላይ ወደቁልኝ ብላ ሚስጥሩን ያጫወተችን በአባት አደሩ ታገር ሽማግሌ ጋር መክሮ ተወዳጅ ዘመድ ጋር መክሮ ነው እንጂ እንዲህ በችኮላ አይኬድም። ነጋድረስ ረጋ ይበሉ ባኮ አይደለም እንዴ? ሾ ሀቅ ነው። ምን እያሉ ነው መምሬ? ልጄ በህይወት ትኑር አትኑር ሳላቅ እንዴት ነው የሚሉት ባኮት መምሬ? ልጄ ስላገተው ጥጋበኛ ጎረምሳ ሊመክሩኝ ነው እንደመጡት አባቴ? አረ ስለዚህ ጋር ይጆታለሁ፣ በሚወዱት በመላኩ ሚካኤል ይጆታለሁ። ልጆ ምንም አትሆንም። ይመኑ ነጋድረስ ረጋ ይበሉ። መምሬ ልጄ ታግታ እንሸማገል ትሉኛላችሁ? ልጄን ካገኘው በኋላ ነው የምንሸማገለው። ይሄን እንድታውቁልኝ ይፈልጋሉ አባቶቼ። አይደለም ነጋድረስ በወጉ ሁኒ ሲለድረጋ በል ነገሩን በአገራችን ባህልና ወግ በፈርጁ አይተን መለየት ይገባናል። እንዲህ እንደው ተመሬት ተነስተህልኝ በጥይት ብለህ አንተስ ተነ ቤተሰቦችህ ሂዲያ ትገባለህ እንዴ? ኧረ ሸይጧን አብርድ አይበጅም። ምን ይላል ይሄ? ኧረ ስለዚህ አስማረ ይህንን ውርቀት ልኩን ያሳየዋል። ዛሬ መሞት ካለበት የምሞተው እኔ ነኝ። ምክንያቱም የዚህ ሁሉ ነገሩ ጥንቅጥ መጥፊያዋ እኔ ነኝ። በቃ እኔ ነኝ ጥፋተኛ። ምን እያልሽ ነው አቦ? እሱ አልነበረም እንዲያግቶሽ የነበረው? ይህንን እቆላለሁ። ዞር በይልኝ። እስኪ እሷ የምትለውን እንስማ ነጋድረስ። ማዳመጡ አይከፋም። ረጋ ብለህ የሰይጣን እግር ይሰበር አቦ። አጀባ ሆዬ ይህንን ወጠጤ ከሞት ሊያስጥለው የሚችለውን ነገር እስቲ ንገሪ። እነግርሃለሁ። ተረጋጋና እነግርሃለሁ። ሁላችሁም እንድታዳምጡ ይፈልጋል። የዚህ ሁሉ ነገር ተጠያቂዋ እኔ ነኝ። ሁላችሁም ታውቁኛላችሁ። እዚሁ ተወልጄ ነው ያደግኩት። እዚሁ እናንተ ቄ በጣም የምንፋቀር ነበር። ፍቅራችን ማንንም ያስቀና ነበር። አባዬም ይህን ነገር በሰማ ጊዜ ደስ አላለው። በዚህ ምክንያት ከቀዬ ወንድሜ ወደሚኖርበት አዲስ አበባ ላኩኝ። አስማረና እኔ ግን ላንለያይ ቃል ተገባባን። ከ8 ዓመት በኋላ እሱ ቃሉን ጠብቆ ቆየ። እኔ ግን ከዳሁት። ቃሌን መጠበቅ አልቻልኩም። ምክንያቱም ሌላ ሰው ወደድኩ። ይህንን ሰው አፈቀርኩት፣ መስፍንን። መታገቴን ሰምቶ ከአዲስ አበባ እዚህ ድረስ የመጣ እጮኛዬም አብሮኝ ነበር። እዚሁ አስማረ እጅ ላይ ወድቆ ነበር። አስማረ ግን እጄ ላይ ወድቋል ብሎ ሳይበቀለው በሰላም ለቆታል። ይኸው አሁን ደግሞ በቀሉን እንኳን ሳይቆጥር ሁለታችን እንድንጋባ በሰላም ለቆናል። ልጄ ዛሬ ከትልቅ ጸጸት ነው ያተረፍሽኝ። የልጅ ነገር ሆኖብኝ ነው። አይ ነጋድረስ፣ ከሰው ስህተት ከብረት ዝገት አይጠፋም። እንኳን በክፉ በደጉ አብሮ የኖረ ጎረቤት ቀርቶ አንዱ ሀገር ከአንዱ ሀገር ጦር ገጥሞ ስንትና ስንት ህዝብ እንደ ቅጠል ረግፎ ሀብትና ንብረት ወድሞ መቋጫው ይቅርታ ነው። ይቅርታና ሰላም ነው መቋጫው። የበደለ ክሶ የተበደለ ተክሶ ነው የሚቋጭ። አይደለም እንዴ ሼህ? ሀቅ ነው አቦ። ዛሬ እኮ ደም ተማፍሰስ ያተረፈን ይህ ልጅ አስማረ የሚባል ለግላጋ ገራም ልጅ በተገበረው ተግባር ነው። እኛም በደግነት አንስተነው አላሳፈረንም። ጫፏን ሳይነካ ጠጉሯን ጫፏን ሳይነካ ነው አንጠልጥሎ ልጅቱን ያመጣልን። አጀባላህ እንደ አስማረ ያለ ገራገር ወጣት፣ እንደ ነጋድረስ ያለ አስተዋይና አዛኝ አባት አታሳጣን። ክፉ ጥፉን አላህ ይጠብቀን። እንዲህ ያለ ጊዜ ላይ ደርሰን የለ እንዲያቦ። አሁን እኮ እንደ ቀልድ ደም ፈሶ ነበር። አላህ ረዳን አቦ። ችኩር ይገባህ ላንተ። ልጄ ላጠፋችው ጥፋት ይቅርታ እንዳልካት እኔም ይቅር ብዬሃለሁ። ለእኔም ይቅርታ አድርግልኝ። ኧረ ነጋድረስ እንደው
እንዴ አረጋሽ ምን እሺ እኔን እኮ ላሻላችሁኝ እንዴት ነኝ አይነፈም ኧረ አሁን እንኳን ይፍቱኝ እስቲ ፍቱት እስቲ ይሄንን የሞተ ሙትቻ በሉ እንግዲህ ይሄንን ደስታችንን በልጅ መስፍንና በልጅ ሰርግ ድምቅ እናደርገዋለን። ጃለው ወንድ ልጅ ሞከራ አቅራራ ትከተል ሴቷ በቀነቷ እንኳን በልማ ቆፍጣኔ አንተ የውድ ማሰው ብቻውን መንግለ ዲቡን ተንተራሰው ዙራ ደግገው ሳይታጠቁ ወገብን ይዘው ሳይነቀንቁ አባወራነት ብዙ ነው ጭንቆ አባወራነት ብዙ ነው ጭንቆ ታጠብሽና ተመካብሽ ባንቺ ሞክሬ ባንቺ ባልኩብሽ የወንድነቴ ተለካሁብሽ የወንድነቴ ተለካሁብሽ ነይድጌ ነይድጌ ነይድጌ